ዓለማችን እንዴት ውላለች? ሰላም ጤና ይስጥልኝ እንደምንላችኋል። ዓለማችን እንዴት ዋለች የሚሉ በርካታ መረጃዎች ማለት ነው በትንሽ ደቂቃዎች ውስጥ ቀንጨብጨብ ያሉ መረጃዎችን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ዋናዎቹ ላስታውሳችሁና ወደ ዝርዝር መረጃዎች የምንሄድ ይሆናል። አንደኛውና የመጀመሪያው ፕሬዝዳንት ዶናልድ ትራምፕ ማለት ነው ለኢራን ምስጋና አቅርበዋል። ለምን አቀረቡ? አያይዤ ማቀርብላችሁ ይሆናል። ሌላኛው ደግሞ የሆርሙዝ ወሽመጥ ማለት ነው ለሁሉም ክፍት መሆኑ ኢራን አስታውቃለች። ይህ እንግዲህ እጅግ ደስ የሚል ነገር ነው። የዓለም ገበያንም ጭምር የሚያረጋጋ ነው። እሱንም የማጋራችሁ ይሆናል። ሌላኛው እንግዲህ አውሮፓ 26ቱ አባል ሀገራት ማለት ነው ከእስራኤል ጋር ያላቸው ስምምነት ለማገድ ወስነዋል። እሱን ማጋራችኋለሁ። አብራችሁን ቆዩ። በእስራኤልና በሊባኖስ ባለስልጣናት መካከል የተደረገው ድርድር ማለት ነው ተከትሎ ለ10 ቀናት የተኩስ አቁም ስምምነት መታወጁም የአሜሪካ የውጭ ጉዳይ ሚኒስትር ማስታውቋል። ዩናይትድ ስቴትስና ፕሬዚዳንት ዶናልድ ትራምፕ የእስራኤልና እንዲሁም ደግሞ የሊባኖስ መሪዎች ከ34 ዓመታት በኋላ ለመጀመሪያ ጊዜ ሐሙስ ዕለት ፊት ለፊት መነጋገራቸውን አስታውቀዋል። የእስራኤልና የሊባኖስ መሪዎች ማለት ነው ከ1991 በማድሪድ ኮንፈረንስ ሰፊ የሰላም ማዕቀፍ ላይ ለመወያየት ለመጨረሻ ጊዜ በአንድ ጠረጴዛ ላይ መቀመጣቸው ይታወሳል። ታዲያ ከዛ በኋላ ማለት ነው ለሁለትዮሽ ድርድር በዋሽንግተን እስከ 1993 ድረስም ቀጥሎም ነበር። ነገር ግን ጥረቶች መጨረሻ ላይ ያለ ሰላም ስምምነት ተቋርጦም ነበረ። ታዲያ በትናንትናው ማለት ነው ለመጀመሪያ ጊዜ ማለት ነው ቁጭ ብለዋል፣ ውይይትም አድርገዋል። ውይይቱም በሰላም ተቋጭቷል። የተኩስ አቁም ስምምነት ላይም ተደርሷል። ሌላው ሂዝቦላ ነው። ሂዝቦላ ሐሙስ ማለት ነው በእስራኤል ወታደራዊ ስፍራ ላይ በርካታ ጥቃቶችን መፈጸሙ አስታውቋል። በሊባኖስ ኪያር ከተማ በስተደቡብ በሚገኘው የ50 ኮረብታ የእስራኤል ጦር በተሰበሰበ ስፍራ ላይና እንዲሁም ደግሞ በሊባኖስና በእስራኤል አዋሳኝ ድንበር ላይ በሚገኘው በሰሜን ምዕራብ ራስ አልናኩራ የሚገኘው የራስ አልናኩራ ቦታን በድሮንና እንዲሁም ደግሞ ሚሳኤልም ደብድበዋል። እንግዲህ ሊባኖስ ሂዝቦላን ትጥቅ ለማስፈታት ማለት ነው ቃል መግባቷና እንዲሁም ደግሞ ሀገሪቱ ከእስራኤል ጋር ላላት ግንኙነት ትልቅ ትርጉም ያለው ለውጥ እንደሚሆንም የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ አልመርትም ተናግረዋል። ሂዝቦላ ትጥቅ ካልፈታ አሁን ያለው ማንኛውም ወታደራዊ እርምጃ ለማስቆም የሚዘጋጅ ማንኛውም የእስራኤል መንግስት ሊኖር እንደሚችል እጠራጠራለሁ ሲሉን ገልጸዋል። ሌላኛው ጋዛ ላይ የተፈጸመ ያለ ጥቃት ነው። በሰሜን ጋዛ ቤት ላህያ በሚገኘው ትምህርት ቤት አቅራቢያ ማለት ነው እስራኤል በፈጸመችው የሰው አልባ አውሮፕላን ወይም ደግሞ ድሮን ጥቃትም ቢያንስ 2 ሰዎች መገደላቸውም ተገልጸዋል። ሌላኛው ሊባኖስና እስራኤል ናቸው። የሊባኖስ አስተዳደር ማሻሻያ ሚኒስቴር ፋዲ ሚኪ በደቡባዊ ሊባኖስ 4 የሕክምና ባለሙያዎች በእስራኤል ጥቃት መገደላቸው የጦር ወንጀል ነው ሲሉም ከሰዋል። ሌላኛው ኢራን ነች። ኢራን ውስጥ በእስራኤል የስለላ ድርጅት ወይም ደግሞ ሞሳድ ጋር ማለት ነው ግንኙነት አላቸው የተባሉ 4 ሰዎች በቁጥጥር ስር መዋላቸውም እንግዲህ ኢራን አስታውቃለች። የኢራን አብዮታዊ ጥበቃ ዘብ በሀገሪቱ ሰሜናዊ ጊላን ግዛት ውስጥ ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው በሚልም የተከሰሱ 4 ሰዎች ማለት ነው ማሰሩ የመንግስት መገናኛ ብዙሃንም ገልጸዋል። ሌላኛዋ ኢራንና ቻይና ሲሆኑ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ማለት ነው ከቻይና አቻቸው ዋንግ ጋር ባደረጉት ቆይታ በባህረ ሰላጤውና እንዲሁም ደግሞ በሆርሙዝ ዳርቻ ላይ የአሜሪካ ጸባጫሪ ድርጊቶች ከባድ መዘዝን ያስከትላሉ ሲሉ አስጠንቅቀዋል። ሌላኛው ፕሬዝዳንት ትራምፕ ናቸው። ፕሬዝዳንት ትራምፕ ማለት ነው ለኢራን ምስጋና አቅርበዋል። የሆርሙዝ የባህር ወሽመጥ ማለት ነው ለትራፊክ ክፍት መሆኑ እንግዲህ በዛሬው ዕለት ተነግሯል። ይህ እንግዲህ ለዓለም አቀፍ ኢኮኖሚ ማለት ነው እጅግ ደስ የሚል መረጃም ጭምር ነው። ታዲያ ፕሬዝዳንት ትራምፕን በሰጡት አጭር መግለጫ ማለት ነው ኢራን የባህር ወሽመጥ ሙሉ በሙሉ ክፍት መሆኑንና እንዲሁም ደግሞ ለጉዞ ዝግጁ መሆኑ ገልጻለች። እናመሰግናለን በማለትም ለተወሰደው እርምጃ እውቅና ሰጥተዋል። ሌላኛው የአውሮፓ 26 አባል ሀገራት ማለት ነው ከእስራኤል ጋር ያላቸው ስምምነት ለማገድ መወሰናቸውን ገልጸዋል። ከ27ቱ የአውሮፓ ህብረት አባላት ሀገራት መካከልም 26ቱ ህብረቱ ከእስራኤል ጋር ያለው ስምምነት በከፊል ለማገድ የቀረበው የውሳኔ ሀሳብ በከፍተኛ ድምጽ መደገፉም ተገልጿል። ታዲያ የአብላጫ ድምጽ የተላለፈው ውሳኔ በህብረቱ ውስጥ በእስራኤል ላይ እየጨመረ የመጣው ጠንካራ የፖለቲካ ጫና እንዲሁም ደግሞ ዲፕሎማሲያዊ መገለል በግልጽ የሚያሳይና እንዲሁም ደግሞ ትልቅ እርምጃ መሆኑ ሮያል ኒውስም ዘግቧል። ውሳኔው አውሮፓ ከእስራኤል ጋር ያላትን ግንኙነት በከፍተኛ ሁኔታ እንደገና እየገመገመች መሆኑ የሚያመላክት ክስተት ነው ሲሉን ገልጸውታል። የቻናሌ ቤተሰቦች ለሰዓቱ የነበሩኝ መረጃዎች እነዚህ ነበሩ። በቀጣይ ደግሞ በደንብ አሻሽይና ቆንጆ መረጃዎችን ይዤላችሁ የመጣ ይሆናል። ሰብስክራይብ ማድረጋችሁና ማበረታታታችሁ እንዳትረሱ። እንዲሁም ደግሞ ኮሜንት ላይ አስተያየታችሁን አስቀምጡልኝ። በአዲስ መረጃ ቀጣይ ላይ እመልሳለሁ። መልካም ምሽት።